በኤደን ገነት ውስጥ አዳምና ሔዋን በነበሩበት ሰዓት እግዚአብሔር ምን ያደርግ ነው? ይመጣ ነበር፣ መካከላቸው ይመጣ ነበር፣ ያወራቸው ነበር፣ ያናግራቸው ነበር። ከዛ በኋላ ግን ይሄ ግንኙነት በኃጢአት ምክንያት ተቋረጠ። ስለዚህ እግዚአብሔር እንደገና ግን ምን አለ? በእናንተ መካከል ግን ማደር ፈልጋለሁ፣ በህዝቤ መካከል ግን አሁንም መምጣት ፈልጋለሁ ብሎ ስላሰበ የማደሪያ ድንኳን ይሰራልኝ አለ እግዚአብሔር። በእስራኤል መካከል ምን መጣ? የማደሪያ ድንኳን። አሁን ፕሮግረስ አታዩም? ምን ማለት ይመስላል? ቢብሊካል ቴዎሎጂ ላይ መጽሐፍ ቅዱሳዊ ስነ መለኮት ላይ ሁሉ ነገር አሁን አይደለም የወረደው ብሎ ያም ቀስ በቀስ ነው የመጣው። ሁሉ ነገር ቀስ በቀስ ምን ያደረገ ነው? የመጣና የተገለጠ። ስለዚህ ምን በፊት አዳምና ሔዋን ጋር መጥቶ ኮሙኒኬት ያደርግ ነበር። ያ ሲበላሽ ደግሞ እግዚአብሔር በህዝቡ መካከል ማደር ፈልጎ የማደሪያ ድንኳን ይሰራልኝ አለ። እሱም ደግሞ በቂ አልነበር። ራሱ ደግሞ በክርስቶስ ኢየሱስ አማካኝነት በመካከላችን አደረ አይልም ዮሐንስ ላይ? ምን ማለት ነው? ቴበርናክል ድንኳኑ ደኮነ ማለት በሰዎች መካከል ላይ በልጁ አማካኝነት ተገኝቶ ምን አደረገ? ይሄው መኖር ጀመረ። ክርስቶስ ከሄደ በኋላ ደግሞ በመንፈስ ቅዱስ አማካኝነት እግዚአብሔር በቅዱሳኑ መካከል ያድራል። ከዛ እንደሱ ብቻ ግን ብሎ ደግሞ አልቲሜትሊ እግዚአብሔር የሰራ ከተማ አለ፣ ራሱ የሚያድርባት ከተማ። እስካሁን እግዚአብሔር እየመጣ ነው ያለ። አሁን ግን የመጨረሻ አማኞች ሄደው አብረው በመካከላቸው ሆኖ የሚያድሩበትን ያሳያል ብሎ ይዘ ምን ማለት ነው? ፕሮግሬሲቭሊ ነው የመጣው ነው። በሂደት ነው ነገሩ የተገለጠ። በአንድ ጊዜ ስለ እግዚአብሔር ከተማ ስለ ኢየሱስ ክርስቶስ እንዴ በሂደት ነው የመጣው። ይሄንን ሂደት ተከትሎ የሚያጠና ክፍል ምን ይባላል? መጽሐፍ ቅዱሳዊ